اللهم لبيك لبيك لا شريك لك لبيك إن الحمد والنعمة. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كبرانا كبرات حجاج بيت الله الكرام ዛሬ يوم النحر ነው ብለናል። يوم النحر ማለት የሚታረድበት ቀን ማለት ነው። ወይም በሌላ አባባል يوم العيد የዒድ ቀን የምንለው ነው። እንግዲህ ከአረፋ መተን ሙዘሊፋ አድረን አሁን ጧት ሱብሂ ሰግደን ቀደም ብለን ሱብሂ የሚሰገደው ፈጅር እንደፈጀረ ወዳውኑ ጨለም እንዳለ መሻረል ሐራም ላይ ዱዓ አድርገን يوم العيد ጉዞ ልንቀጥል ነው። ጉዟችን ወዴት ይመስላችኋል? የሐጃችን ማጠናቀቂያዎች እየተቃረቡ ስለሆነ ቀጥታ የየውመ ነህር ማለት ማረጃ ቀን ነው ብያችኋለሁ። ተመቱ የሰሩ ሰዎች ወይም ቂራን የሰሩ ሰዎች ሐጅና ዑምራን አንድ ላይ ሳይፈቱ የሰሩ ሰዎች ወይም ዑምራን ሰርተው ተፈተው ደግሞ ሐጅን የሚሰሩ ሰዎች ሙተመቲ እንላቸዋለን። ሁሉም ሙፍሪዶችም በአጠቃላይ ከሙዝደሊፋ ጨለም እንዳለ ሰግደው ፈጅር ላይ ወዳውኑ ፀሐይ ከመውጣቷ በፊት ወደ ሚና ይመለሳሉ። ስምንተኛው ቀን ወደ ነበሩበት ቦታ ሊመጡ ነው። ቀጥታ መተው አንድ ጠጠር ብቻ ነው የሚወረውሩት። አንድ ቦታ ላይ 7 ጠጠሮች ነው የሚወረወረው። እሱም ጀመረተል አቀባ የምንለው ነው። የ10ኛው ቀን ቀጥ ብለን መተን አንድ ቦታ ላይ ሌሎች ይዘጋሉ። መቼም መሄድ አትችሉም። ተመጡና ይሄዱና ሰዎች 7 ጠጠርን ይወረውራሉ። ከሙዝደሊፋ የሚያዙት ከየትም ቦታ የያዙ ጠጠሩ ችግር የለውም። ሙዝደሊፋ መልቀም ይቻላል። ሚና ላይ ማንሳት ይቻላል። የሚያገኙበት ቦታ ላይ 7 ጠጠር እያንዳንዱ ሰው ይይዝና ቀጥታ ሄዶ ጀመረተል አቀባን ጠጠር ይወረውሩና ተመልሰው ወደ ድንኳናቸው ወይም ወደ ሆቴላቸው የሚመጡበት ነው። ግን ጠጠሩን ከወረወሩ በኋላ የመጀመሪያው ስራችን የ10ኛው ቀን 7 ጠጠር መወረር ብቻ ነው። ቢስሚላህ አላሁ አክበር እያልን እያንዳንዱን ጠጠር እንወረውራለን። እዛው ተፈለገበት ቦታ ላይ እናስገባለን። ከተዘጋጀው ቦታ ላይ ማለት ነው። እያንዳንዱን ዚክር እየዘከርን ማለት ነው። ዱዓ እያደረግን ቢስሚላህ አላሁ አክበር እያልን እናስገባለን። እሷን እንደጨረስ ምን እናደርጋለን? የውመ ነህር ተብሏልና ማረጃ ነው። የሚያርድ ሰው ሙተመቲና ቃሪን እርድ ያርዳል። የሚታረድበት ቦታ ሰው ሞከለ ራሱን ማረደ ያርዳል። ከዛስ ይላጭና ከዛ በኋላ ወደ መካ መጥቶ ጧፈ ዚያራ የሚባል የዛን ቀን ከቻለ ቀጥታ ወደ መካ ካዕባ ገብቶ መጥቶ ጧፈል ሐጅ የሚባል የሐጅ ጧፍ ነው ዋናው ማለት ነው። ትልቁ ነገር ነው። እንግዲህ አረፋና ይሄ ጧፍ ወሳኞች ናቸውና ጧፉን አድርጎ 7 ጊዜ ከዛም ሙተመቲ ከሆነ ዑምራን ሰርቶ የተፈታ ከሆነ ሶፋ መርዋም ይሄዳል። ሙፍሪድና ሐጅ ብቻ ያደረገውና ቃሪን ከሆኑና ቀደም ሲገቡ ጧፍ አድርገው ሳይ አድርገው ከሆነ አሁን ሳይ አይኖርባቸውም። ጧፋቸው እንዳደረጉ ይመለሳሉ። ተመልሰው ሚና የሚያድሩባቸው ቀናቶች ናቸው ማለት ነው። ስለዚህ በዚህን ቀን የመጀመሪያው ጠጠር ወረወር 7 ጠጠሮችን አንድ ቦታ ላይ ከዛም በኋላ የሚያርደው ያርዳል። የሚላጨው ተላጭቶ ወደ ሐረም ሄዶ 7 ጧፍና ሳይ ያለበሰው ሳዩን አድርጎ ተመልሶ ወደ ሚና ይመጣል። ሚና ያድራል ማለት ነው። ኢንሻአላህ ተከታተሉ።